በፈጠረ አንተ ሰው እኔ ነገ ጠዋት ስራ ገቢ ነኝ። እሺ ምን ላድርግ? ይኸው በቃ ይኸው ተውኩት። እሺ በቃ በስልክ ወይ ምን አለ ልጅ ዝም ብታስብልልኝ? እሱን አይደል እየሞከርኩ ያለሁት። አባብሏት አይደል? እያባበልኩት አይደል? ያላቅም በቃ አትረብሸኝ። ወይ ሳሎን ወስደህ አባብለው። ምንድን ነው? መኝታ ቤቱ ሰለቸ ማለት ነው። ገና ካሁኑ የራስ መኝታ ቤት አማረ ወይ የዘንድሮ ልጅ። እንተማ ትንሽ ከፍ ካልክ አስወጥተህ ትጥለናል። ይቅርብኝ። አንተም ለተንኮል እዛ ስንገባ ሪታን ታቀልጠውና ጣጣው ለሁለታችን። አንተ ስለማሰማው ነው እንጂ ሂሩቴ ሲጀምራት የምትናገረው ነገር ቅስም ይሰብራል። ወይ እዚሁ ቲቪ ነኝ እንዴ? እንደ መስማማት ይቆጠራል። ለእናቶች ቀን አደረሳችሁ። እንኳን አብሮ አደረሰ። እናትም ባትሆኑ እኮ እናቶቻችንን እንኳን አደረሳችሁ ማለት አለበት። እናቶች ቀን ደግሞ እናት ከመሆን የበለጠ ለእናቴ ነው የበለጠ ማለት ልጅ ደግሞ አንተም ገረመህ አይደል? እናቶች ቀን ኦቪድ ሪል ስቴት ልማትን ራዕዩ አድርጎ እጅግ ግዙፍ በሆነ ቦታ ላይ 60 ሺህ መኖሪያ ቤቶች የሚገነቡበት ስማርት ከተማ ለቤት ፈላጊዎች ለማስረከብ 24/7 ሌት ተቀን በመስራት ላይ ይገኛል። ራዕያችን ልማት ነው። ብርሃን ባንክን ምን ለየት ያደርገዋል? ሁልጊዜም የደንበኞችን ፍላጎት ያማከሉ መፍትሄዎች ማቅረቡ፣ በላቀ ታማኝነትና በሐቀኝነት አገልግሎት መስጠቱ፣ ሁልጊዜም ዘመንን የዋጁ አዳዲስ ሀሳቦች ማፍለቁ ልዩና ተመራጭ አድርገዋል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ኩኑ አሜን። ተባረኩ አሜን። ትምህርታችሁን ይግለጽላችሁ አሜን። እደጉ አሜን። ለቁም ነገር ያብቃችሁ አሜን። አሜን። ምን ሲሉ አሰቡት? እንደው ምን ስትሉ አሰባችሁት? ትላንትና ትምህርት ቤት ዛሬ እናቶች ቀን እንደሆነ ሰማሁኝና ከዛ እኔ ቆንጆ ነኝ አይኔ እናት ተባረኪ። እንዴት አደራችሁ? የት አለ ምን ሂሩት? የት አለ? ምኑ? ድግሱ ብፌው። የምን ብፌ? አንተ ምን ብለን የጠራኸኝ? ምን ብለን የጠራኸው? የምሳ ግብዣ አለ ብዬ ነው የጠሩት። ሰርፕራይዙ እንዳትናገር አላልሽኝም እንዴ? አይውልኝ ይወድ ነገር እኮ እንደማይሆንልህ አውቀው እኮ ነው። ይሄን የዋነው እኮ መቼስኪን ቀልደኞች አሁን በምሳ ይቀለዳል። ስንት መቀለጃ እያለ በምሳ ትቀለዳለህ? በቃ አንተ ደግሞ ወይ በእኛው ነው የሚቀመስ ነው የሚፈልግ። ምን ነው እንደው ትንሽ አላሳዝናችሁ? ምን ነው ሰው አይደለው እንዴ? እንደው አላሳዝንም? ምን ነው በስዬ? ወይ አንድ አባት ልጁን ሲያጫውት አድሮ ደክሞት እንቅልፍ መተኛት ሲፈልግ በቤቱ መተኛት አይችልም? ይሄው ጫጫታ ምንድን ነው እንዴ? ወይ ወማቱ በሰንት ወግ ነው አሉት ሲዳሩ ማልቀስ
ማተድሮ ነው። አይ በዚህ የኔና ሄሊ እኮ ሰርፕራይዝ አድርገው ለእናቶች ቀን እኔና እማዬ። ኧረ እናቶች ሆናችሁ ወግ ነው ማለት አሁን ነው። እሺ ቋንቋ ስራ መፍታት ነው። በቃ አለቀ አይደለም ሰርፕራይዙ። ዳይ ተነሱ እናንተም ወደ ትምህርት ቤት፣ እናንተም ትልልቆች ወደ ቤታችሁ። ታንጂ በስ ምንድነው ይሄ ማለት? ግን እኮ ያዘጋጀነው ንግግር ነበር። የምን ንግግር? ወሬ ነው የተኛው። አልተቻሉም እነኝ ልጆች። አየህ ሙሉ ያዘጋጁትን ልጅ ማለት እንደዚህ ነው። እዳ አባቱንም ማያስተኛ ልጅ ምን ልጅ ነው? አዎ እንዴ በሌለ ድግስ አለ ብሎ የሚጠራ ልጅ ምን ያደርጋል እንዴ? በስ የምነካ ቆይ አንድ ጊዜ ያዘጋጁትን እንስማና ትተኛለን። ግድ የለህም የኔ በይ ያዘጋጀሽ እሺ። እስቲ በመጀመሪያ እድሉን ስለሰጣችሁኝ አመሰግናለሁ። መጀመሪያ እማዬም አያቴም እንኳን ለተባረከችዋ የእናቶች ዕለት መታሰቢያ ለሆነባት ቀን በሰላም አደረሳችሁ። ቀጥ እማዬ ምንም እንኳን ባትወልጂኝም ከማንም በላይ እናት ሆነሽ አሳድገሽኛልና አመሰግናለሁ። አንቺን ያለው ማሳደግ የከፈልሽው መስዋዕትነት እንዲህ የሚነገር አይደለም። በየቀኑ ደከመኝ ሰለቸኝ ሳቲ እዚህ አድርሰሽናል። ያንቺን ታላቅነት በቃላት መግለጽ ይከብደኛል። ተይዋ በቃ ከከበደሽ ከበደኛ እኔ ከበደኝ። ምንድነው የሚከብደው? የሚቀለድበት ይሄን የማይረባ ነገር በእንቅልፍ ልቤ መስማት በጣም ከበደኝ። ያለብኝ እንዴ ለእናቶች አይደል የተባለው? እኮ እንዲህ የፈጠነ ብንግባባ ይሻላል። ግቡ። ምንድነው? አንሄድም? ወዴት? ትምህርት ቤት ነው። የትምህርት ውድድሩ ከከተማ ውጪ ስለሆነ የወላጅ ፍቃድ መጨረስ ያለበት ዛሬ ነው። ዛሬ ነው የመጨረሻ ቀን። ትላንት እኮ ነግሬህ ነበር። ኧረ እባክሽ። አዎ እንደውም እራት እየበላን ነግሬህ ነበር እኮ። ልለባብሳ አንቺ ውጭ ወደዛ ምን ትላለች እቺ? እንዴ ሂጂ እዛ ስታንቆላጳጵሻት የነበረችው እናትሽ ይዛሽ ትሄድ። ምን ትላለች? በቃላት ለመግለጽ ይከብደኛል ምናምን። እኔማ አንከራተት ግን አይከብድሽም? የኔ ወይ ምን እኔ ቆንጆ ምን ሆነሽ ነው? ትምህርት ቤት አብሬሽ አልሄድም አለኝ። ዛሬ ደግሞ ወላጅ ይዤ ካልሄድኩኝ ውድድሩ ላይ መገኘት አልችልም። ወይ የኔ ደግሞ በዚህ ነው እንዴ ተከፋሹ? አይዞሽ ይሄድልሻል። በስ እኮ እየቀለደ ነው። ሂዱ ግቡና እንደውም ተዘገጃጁ። ግቡ ሄኔ የጎሽ አይዞሽ የኔ ምንድነው ይሄ ሁሉ ጥድፊያ እንዴ? ቤተሰቡን ለማስተዳደር እኮ ስራ እንሰራለን። የምስጋና መግለጫ ባይነበብልንም እንሰራለን እኮ። ይገርምሻል። አረ አዎ እንዴ ስላልተመሰገንን ስራ እንሰራ እንላለን እንዴ? አንድ ቀን መመስገናችን የት ይቀራል? አይ ጥሩ ነው። ይኸውልህ በስዬ እግረ መንገድህን ልጆቹን ትምህርት ቤት ታደርስልኛለህ። በዛውም ደግሞ ለየኔ የፈተና ውድድር ፈርመህላት ለፍሺ። ይቅርታ አልችልም። ለምን ደማችሁ? በቃላት መግለጽ የሚከብድ የሥራ ጉዳይ አለ። በስዬ በላት ቀልድ እየተዘገጃጁ ነው። ጠብቃቸው። የቀለድሽስ አንቺ። አንተ በስንቱ አንተ የምሩን ነው እንዴ? ምቹ መኖሪያ ቤት ከ4 ሚሊዮን ብር አጠቃላይ ዋጋ ጀምሮ በከፍተኛ ፍጥነት እየተገነባ ያለው ዴሉክስ ፕሮፐርቲስ ለዲያስፖራዎች 20% ቅድሚያ ከፍለው ቀሪውን 80% በአነስተኛ ወለድ በ25 ዓመት ውስጥ የሚከፍሉት የባንክ ብድር አመቻችተንልዎታል። ዴሉክስ ፕሮፐርቲስ የሚገባዎት ዘመናዊነት። እርካታ፣ ብርታት፣ ንቃት፣ ለሁሉም የሚስማማ ምንም አይነት አርቲፊሻል ቅመም ያልገባበት ሙሉ በሙሉ ከእጽዋት ውህድ የተቀመመ ምርጥ የለስላሳ መጠጥ።
ሂሩቲ ወይ ማየ በቃ ልሂድ እስኪ አረ ትንሽ አትጨው አይ ልሂድ አባታችሁም ይፈልገኛል ብቻውን ነው አው በሉ ማየ እግዚአብሔር ይስጥልኝ አሜን ማየ ያመት ሰው ይበለን አሜን ደህናውኑ ልጆቼንም ያሳድግልኝ አሜን ማየ እሺ በሉ እሺ ሰላም ዋይ ማየ አሜን በሰላም ዋሉ አሜን ጎሽ ልትሄዱ ነው የኔ እንደ የነገርኩሽ በቃ አታኩርፊ እኔ ለበስዬ ነግሬዋለሁ ትምህርት ቤት ድረስ ይመጣልሻል እሺ እንዳታኩርፊ ሄኔ በሉ እሺ ደህና ዋሉ ካልመጣልሽ አጎትሽ ጋር አትደውይ ይመጣልሻል ለበስዬ ነግሬዋለሁ ይመጣልሻል በቃ ማለት ደስ ብቻ ነው ያለሽ ሌላ ምን ይበለኝ እናትሽ ነገር አያሳስብሽም ምን ሆነች እናቴ እንዴት ምን ሆነች እሷስ ለእናቶች ቀን እንኳን አደረሰሽ መባል አትፈልግም እኩል አይደል እንዴ ያሉን አርፍደስ ለመጣ ነው እንጂ ሁለታችንንም እኮ ነው እንኳን አደረሳችሁ ያሉን አንቺ ብለሻታል እኔ ብያታለሁ ምን አርጊ ነው የምትለኝ ሙሌ አንቺ በልጆችሽ ተደሰትሽ እሷ በልጆቿ መደሰት የለባትም አትፈልግም ትፈልጋለች እና እሺ ምን ይሁን ለምን ይሄን ግዴታችንን አንወጣም ለምን ሰርፕራይዝ አናደርጋት ግዴታችንን አዎ ሙሌ ይሄ እኮ ግዴታችን አይደለም ወደንና ፈቅደን የምናደርገው ነገር ነው እሺ ወደንና ፈቅደን እናደርገው ምን እናድርግሽ መጀመሪያ በሐሳቡ ተስማምተሻል ወይ ነው ዝርዝር ጉዳዩን እንመጣበታለን ተስማምተሻል እሺ በጣም ጥሩ ምን ነው ቀይሪው እንጂ ሙዚቃው ነው በስ ዛሬ እኮ የእናቶች ቀን ስለሆነ ነው እና የሆነ እንደሆነ በአንድ ዘፈን ስንጨቀጨቅ መዋል አለብን እንዴ ቀይሪው ወሽ በስቴ በታል ነኝ አዎ ወሽ እንኳን አገኘው ዛሬ ምንድነው ፕሮግራም ካለፈው ሳምንት የቀጠለ ነው የቆሻሻ አወጋገዳችን መስተካከል አለበት የሚል ከአድማጮች ጋር ስንወያይ ቆየንና ሰዓት አልበቃ ሲል ለዛሬ ያስተላልፈነው ነው ምን ነው እንዴ ምን ሆናል ዛሬ ቀኑ ምን እንደሆነ ረሳው እንዴ እንዴት ረሳለሁ ማክሰኞ ነው አንደኛ ማክሰኞ አይደለም ሮብ ነው ሁለተኛ ዛሬ የእናቶች ቀን ነው ወይ ዛሬ ቀኑንም አስጠፍቶብኛል ማን ነው የሚያስተፋብህ እናማ ዛሬ ፕሮግራሙ ስለ እናቶች ቀን ብቻ ነው መሆን ያለበት ለምን አሁን ከኔ በፊት ያለቀው ፕሮግራም ስለ እናቶች ሲያወራል ነበር እንዴ በስቴ ምን ሆናል ዛሬ ልዩ ቀን ነው የሆነች ነገር አሰባሰብ አድርግና ጫርጫር አድርጋ ፏ አድርገው ቆሻሻ ይሄድባል ምንድነው የሚያወራው በሚቀጥለው ሳምንት ትቆሻለህ ማን ነው በሚቀጥለው ሳምንት ትደርስበታለህ በልበርታ በቃላት ለመግለጽ የሚከብድ ቀን ማለት ዛሬ ነው ደግሞ ቆይ ግን ምን አስቦ ነው በስንቱ ነው አንተ ራስ አልጨረስክም እንዴ ወይ መጨረስ እንዲህ በቀላሉ የሚያልቅ ነገር መሰለሽ እንዴ በዛ ላይ የተረሳ ነገር ማስታወስ የተረሳ ነገር እማዬ ላንተ ያደረገችልን ነገር ነው የተረሳ የምትለው አዎ ምን እንዳደረገችልኝ ማስታወስ አልቻልኩም እንደሌላው ለኔ ብለሽ ተርበሽ ተጠምተሽ እንዳለን ምንም ማስታወሰው ነገር የለም እንደተራበች አንቺም ታስታውሻለሽ ለምን ይርባታል እሺ ቆይ ምንድን ያደረገችልኝ አንተ ምን ያላደረገችልህ ነገር አለ ሱማው ግን ቆይ ምንድን ያደረገችልኝ አንተ ሙሉ ቀን እማዬ እንዲህ ማለትህን ብትሰማ ታዝንብሃለች እኔ እንደሰማው እሷ እንዳትሰማ እሺ አንቺ አስታውሽኛ ትዝ አለኝ እሺ ትዝ ይልሻል 8ኛ ክፍል እያለሁ እንደውም ማትስ አስተማሪ ተማሪ ፊት ሰድቦ ያባረረኝ ጊዜ እናማ ለአባዬ መጥቼ አስተማሪ ያደረገኝን ዝርዝር ስነግረው እስኪ ዞር በልልኝ ኳስ ልይበት ሲለኝ ማዬ ግን አብራኝ ተከትለኝ ትምህርት ቤት ድረስ መጣ ሙሉ ቀን
እማዬ ላንተ ያደረገችልህ ነገር ይሄን ነው የምታስታውሰው? ሌላ ማስታወስ አትችልም? ሌላ አልመጣልህ አለኛ። ቆይ እስኪ ሌላ ምንድን ነው? አሁን ይሄ ምንድን ነው ሙሉቀን? አዎ እሺ እሺ ውጭ ላይ የተሰጣ ስጠብቅ ተብዬ ወፎች በተንኮልና በሴራ ተደራጅተው የሰፈሩበት ጊዜ ከዛ ሄዳ ለአባዬ ነግረው አንተ ተገረፍክ። አዎ ሙሉቀን እማዬ ላንተ ያደረገችውን መልካም ነገር አስታውስ እኮ ነው ያልኩህ። እኔ ምንም ማስታወሰው በሙሉ ቡና ደፍቼ ስገረፍ ወይ የሆነ ጥፋት አጥፍቼ ጭኔ ስር ገብታ ስትመዘልገኝ ምናምን ነው ትዝ የሚለኝ። አንተ ውለታ ቢስ እማዬ ላንተ ያደረገችልህን ነገር አታስታውስም? ቆይ እሺ አንድ ጊዜ የማዬ እህት የሆነ የውጭ እድል አግኝታ ከሁለቱ ልጆችሽ ማንን ልውሰድልሽ ብላ ስትጠይቃት እማዬ ማንን ነው የመረጠችው? አንቺን ነው ሙሉቀን አንተን ነው የመረጠችው። ተይ ሩት እንዴ ምን ነገር አሁን እማዬ ናት ካንቺ እኔን ለውጭ እድል የምትመርጠኝ? ሙሉቀን ይሄድ አይደል እንዴ ያለችው? ኧረ ተይ ሩት ይሄድ ነው የተባለው። ሙሉቀን ይሄድ ነው ያለችው። ምንም አታስታውስም እንዴ አንተ? አይ ማይሄ ቆይ ማለማስታወስ ሳይሆን በቃ እንዲ ደግደጉን አታስታውስም? ተበሳጭተሽማ ልንግባባበት አንችልም። ለማስታወስም መጀመሪያ ተረጋጊ። አልተበሳጨውም፣ አስታውስ። አዎ የውጭ ድል ምናምን ሲባል ትዝ ይለኛል እኮ ግን ላንቺ ተብሎ እንጂ ለኔ ተብሎ አይመስለኝም ይላል እንዴ? እኔ በደንብ ነው ማስታውሰው። እኔ ምንም ማስታወስ አልቻልኩም። አታስታውስም? ሙሉቀን አታስታውስም? አዎ በል ተነስ ሄደን እንጠይቃቸዋለን። የለም ነው አባዬን ሄደን እንጠይቀዋለን። ተነስ እንዴ አላስታውስም? አንተ ውለታ ቢስ ነህ። ተነስና እንጠይቀዋለን። አባዬ መጠየቅ አስፈላጊ ነው። ተነስ አልኩ ሙሉቀን፣ ተናገርኩኝ። ተነስ። መኪናዬ ሊያሳብደኝ የሆነ ነገር አድርገው። አትጨነቂ። በኤችኦኤች ትሬዲንግ የቀረቡት የመኪና ዘይቶች የላቀ ብቃት መስጠት መለያ ባህሪያቸው ነው። ኤችኦኤች የሞተር ዘይትን ይሞክሩና ዘላቂ መፍትሄ ያገኙ። ግሪን ስታር ኦርጋኒክ ሚሊንግ በከፍተኛ ጥራትና ጥንቃቄ የሚመረቱት ምርቶቻችን በዓለም አቀፍ ስታንዳርድ በሶስተኛ ወገን ተመዝነው ሰርቲፋይድ የሆኑ ናቸው። የጤፍ ዱቄታችን ከማሳ እስከ ገበያ ልዩ ቁጥጥር ከሚደረግለት ከንጹህ ኦርጋኒክ ጤፍ በዘመናዊ ፋብሪካችን ጥራቱ በላቦራቶሪ ተረጋግጦ እየተመረተ ለገበያ የሚቀርብ ነው። የተለያዩ ዱቄቶቻችንና የባልትና ምርቶቻችን ልዩና ተመራጮች ናቸው። ምርቶቻችንን በሁሉም ስቴቶች ከአማዞን፣ ዎልማርት፣ የሀበሻ ማርኬት እንዲሁም ከዌብሳይታችን ማግኘት ይችላሉ። ግሪን ስታር ኦርጋኒክ ሚሊንግ ምን ነው ዘው ብላችሁ ገብታችሁ ምን ነው ትለኛለህ እንዴ? አባዬ የማየለችም እንዴ? አይ መጣው ብላ ወጣ ብላለች። ምን ነው ምን ነው? አይ አንድ ነገር እኮ ልንጠይቅ ፈልገን ነው አባዬ። አይ ትንሽ የኳስ ዜና አለች። በኋላ ብናወራ ይሻላል። አባዬ የሚቆያል። አስቸኳይ ነው አባዬ፣ አስቸኳይ ይቆያል። እሺ ፈጠን አድርጉት። እሺ ያቺ የማየህት ልጅ እንደውም የሆነ ጊዜ የውጭ እድል አመቻችታ ከሁለቱ ልጆቻችሁ ማንን ልውሰድላችሁ ብላ ጠይቀሽ ጊዜ ትዝ ይልሃል? የምን የውጭ እድል እንዴ? ያቺ አሜሪካ ሄደችው የማየህቷ ልጅ ነች። እንደውም እኔ ፕሪፓራቶሪ ያለው ነው ልትሄድ አካባቢ አሜሪካን ከሁለት ልጆቻችሁ ማንን ልውሰድ ብላ ማየን አልጠየቀቻትም? እንደው ተራሷ አይጠይቀች። እኔ እኮ ነኝ ዲቪ ደርሶኛል ስትለኝ ጊዜ ከሁለት ልጆች አንዱን ሰጅልም እየጠየቅኳት እኮ እኔ ራሴ ነኝ። እሱማ የጠየቀችው እኮ ማየን ነው። ከሁለቱ ልጆቻችሁ ማንን ልውሰድ ብላን ማየን አልጠየቀ። እኔ ነኝ ሀሳቡን ያነሳሁት እኮ ነው የምላችሁ። የተፋረስ ነው ብዙ ገንዘብ አምጣ ስትለኝ ጊዜ አይ አልከፍልሽም አልኩ። ነገሩ ተፋረሰ ቀረ በቃ። እንደዚህ ነው። ረስቶት ነው አባዬ። አባዬ ረስተከው ነው። አዎ ግን ችግር የለውም። ቆይ እሱ አይደለም አሁን እኮ ዋናው ጥያቄ ምንድነው? ማንን ነው ልጅቷ የመረጠችው? እኔን ነው ሙሉቀንን ነው? ሂሩትን ነው አይደለ የመረጠችው? ሙሌን ነው አይደለ? እኔ ነኝ የጠየቅኳት እያልኳችሁ ነው። በቃ ዞር በሉኝ። ፕሮግራሜን ልመልከትበት። ዞር በሉኝ። ደው ሂሩትን ነው አይደለ የመረጠችው? ምን ያለ ምን አለፋ ልጆች ማለት ምስጋና ቢሶች
ምስጋና ቢስ ትክክል ጋሼ። ይሄ ቁርጥ ይበል እንዴ! እኔ ዛሬ አይደለም እንዴ ገባኝ? ዛሬ እኮ ነው የገባኝ። ምስጋና ቢሶች ወይ ይሁን ሙሉቀን ያው ያከርፋፋ ሙሉቀን እንኳን ግድ የለም እሱ ይገባኛል። ሂሩቴ እጇን ይዤ አሳድግ አባዬ ስትል ኖራ ወደ እናቷ ተገልበጥ በኔ በአባቷ መሰሬ ጋሼ መሰሬ ትክክል። መሰሪ ነው ያሉት? አዎ መሰሪ ሚስት ስለሆነች ቅር እንዳይል። ኧረ አይለኝም። ኧረ እንዲ መሰሪ ትክክለኛ እኔ ልሞት። እሷ አይደለች እንዴ ልጆቼን እኔ ላይ አሳድማ እኔ አባታቸው የምከፍለውን መስዋዕትነት ድካም እንዳያዩ የምታደርገው እሷ አይደለች እንዴ? እየነገርኩ እንዲሁ ከንቱ ነገር እኮ ነው። እኛ አባቶች እኮ ስማ ላበጣበርጋ አሳድገህ ለወግ ማድረግ ከበቃ በኋላ ያንተ ስም ስማቸው አናት ላይ ያንጠለጥሉ ይተዉትና እማዬ እናቴ እምዬ ይባባሉልሃል፣ ይረሱሃል። አሁን ይሄ እንኳን ይሄ ጨቅላ ተብዬው ይሄ አንድ ፍሬ ከመሬት ያልተነሳ ለሱ ስል ያጣሁትን የከፈልኩትን መስዋዕትነት የእንቅልፍ ማጣት መስዋዕትነት እችን ታክል ሳይቆጥር አሁን ነገ ጠዋት እሱም እኮ ሲያድግ እሱም አቅም እማዬ ነው የሚለው እናቴ ነው ይሄ አሁን እንግዲህ ይሄ ጭብጦ የሚያክል ልጅ ነገ ሲያድግ እስኪያድግማ አይጠብቅም። ስማ እማ እያለ እኮ አፉን የሚክፈታል። ቋንቋ አፍ የሚፈታው በማ ነው። አሁንማ ተነቃቅተናል። አሁን ነቅተናል። አለቀ። ማን ይሞኛል? እንዲች ብዬ እንቅልፌን አልሰዋለትም፣ አላጣለትም። ማይረባ እሷ ለምትወደሰው እሷ ለምትመሰግ እማዬ ለምትባለው እኔ ምን አለፋኝ? ምን አባቶች ምን አገባኝ? እንቅልፍ ማጣቱንም ጠቅልላ ትውሰደው እናት ጠቅልላ ትውሰደው። አንድ ቆንጆ ስድብ አሁን ቅድም ያሉት ይቺ መሰሪ ሚስቶች ሁሉ መሰሪዎች ናቸው። ልጆ ስለሆነች ቅር እንዳይሉት መሰሪ በጭራሽ። መጀመሪያ እርሶ ነው ታሉ። በጭራሽ አይቀየሙኝ። በጭራሽ ግቡልኝ። ገባው ሂሩት እስቲ ተወኝ። ደግሞ የኔ አይዞሽ፣ እሺ ይምጣትና እንነጋገርበታለን። ለውድድሩም ቢሆን እኔ ነገ ጠዋት ሄድልሻለሁ። እሺ ቀድሞ ሄዶ እንኳን ቢሆን እኔ ራሴ እሸኝሻለሁ። ይምጣት ብቻ። በቃ ለማዬ በሚቀጥለው ዓመት እናክብርላት። ኧረ እኔ ሸኙኝ። ደህና መሻችሁ። እንደምን አመሻችሁ። እኔ የማያችሁ እናንተ የማታዩኝ ቤተሰቦቼ። ምን አይነት ስራ ነው የምትሰራው ግን በስንቱ? ውይ ተመስገን። ስራ እንደምሰራ መናችሁ ማለት ነው።
አንድ እርምጃ ተሻሽላችኋል ማለት ነው። ወደፊት ቀስ እያላችሁ ደግሞ ለዚህ ቤተሰብ ምን እንደምሰራ ይገለጥላችኋል ማለት ነው። ዛሬ ምን እንዳደረግ ገብቷል? ምን አደረኩ ደግሞ? ለኔ ትምህርት ቤት እንድትሄድ ተነጋግረን ነበር እንዴ? እኔ ብለፋም የምትመሰገኘው አንቺ ራስሽ ሂጂላት ብዬሽ እኮ ነው የወጣሁት። እየቀለድክ ነበር ይመስለኝ። ቀልዴ ጠፍቶብሻል ማለት ነው። በጣም ነው ያዘንኩብህ። ስንት ወሬ የተዘጋጀሁበትን ውድድር ነው ያስመለጥከኝ። እናትሽ የምትሄድልሽ መሰለኛ። አይ በሴ በእውነት ልክ አላደረግም። ዝም በለኝ። ያለቀልቃል። የኔ ይቅርታ እሺ። ነገ ጠዋት እኔ ራሴ ሄጄ አናግራቸዋለሁ። ኧረ እኔ ሄጄ አናግርልሻለሁ። እኔ አናግራቸዋለሁ አልኳት እንዴ? ካልሆነ እኔ ሄጄ አናግራቸዋለሁ። አባዬ ዛሬ ትምህርት ቤት ስትመጣ ኖሮ ይሄንን ልንሰጥ ነበር። ምንድን ነው አባዬ? ሳናከብርልህ ላለፉት የአባቶች ቀን ሁላ እንኳን አደረሰ እንወድሃለን። እንዴ ማን የጻፈው? ሁለታችን አይደለም። ወረቀቱ ላይ ማን የጻፈው? እጅ ጽሁፉ የማን ነው? የኔ ነው። ኳንዲ ነው እንደሚጻፈው እንዴ? እንኳን አደረሰ እኮ ነው ያለችው። ይባላል እንዴ? እንኳን አደረሰ ካ ነው አይባልም። እሺ ነው የሚባለው። አባት ሲያስተካክል እሺ ነው የሚባለው። እሺ እንኳን አደረሰ አይባልም። እንኳን ነው የሚባለው። እኔም ወዳችኋለሁ ልጆች። ነይ የኔ ነይ ነይ። ይሄ ጨቅላ እኮ ሰሞኑን እንቅልፍ እየነሳኝ ከቀልቤ አይደለሁም እንጂ እኔም ወዳችኋለሁ። እሺ ለዛ ነው እንጂ ቀንቼ ምናምን አይደለም። ምን ያስቃል እንዴ? ሩቲ እማዬ ያደረገችልኝ አሁን ትዝ አለኝ። ጻፈው። እሺ ጻፈውና ለሚቀጥለው አመት ታከብርላታለህ። ይሄ ሙሉ ሩቲ በሲ እንኳን ለእናቶች ቀን አደረሰሽ። እንኳን አብሮ አደረሰሽ። ልጆች አድገው እንደዚህ ቁም ነገር ሲያስቡ ከማየት በላይ ምን የሚያስደስት ነገር አለ?